ዳል እና አንድ ሙስሊም ተብሎ ይሄን ነገር ማለት የለበትም ግን እኔ ልንገራችሁ ምክንያቱ ስለማያውቁ ናቸው አላህ አፉ ይበላቸው ሙስሊሞቹ ስለ ነቢያችን አንዳንድ የማይገባ ነገር ካመጡ አፉ ይበላቸው ግን አፉ ይበላቸው ብለን አንሄድም ይማሩ ነቢያችን ሰለላሁ ዐለይሂ ወሰለም 11 ወይም 13 ወይም 9 ሲያገቡ ለምን ብሎ አይጠይቅም እንዴ والله ታሪካቸው ብታነቡ ወንድሞች ነቢያችን ሰለላሁ ዐለይሂ ወሰለም ለምን 9 ለምን 11 እንዳገቡ አንድ ሰው ያለቅሳል አንድ ሰው ለምን ነው የሚያገባው ወንድሞች ያኒ ስሜቱ ለማርካት ያኒ አንድ ሴት በቃለች አንድ ሴት ዳር አርገት ወልዳለች ዘንዳለ لكن ሁለተኛ ሶስተኛ አራተኛ እየመረጠ እንትን የሚያገባው ለመደሰትና ስሜት ነው ማርካት አይደለም ነቢያችን እንደዚህ አልነበሩ አሁን እነዚህ 11 ሚስቶቹ ስታዩ ይህ ነው ወይ እንደዚህ ነበር ብላችሁ በጣም ትደነቁና ለነቢያችን በጣም ነው መታዝኑት والله ስለዚህ በጭንቅላታችሁ ያለ አንዳንድ በሽታ ያላችሁ ሰዎች ሙስሊሞች ተብላችሁ ስለ ነቢያችን ለምን 11 አገቡ የምትሉት ነገር በደንብ ተከታተሉኝና በመጨረሻ የምትወጡት ምንድነው እኛ ተሳስተናል ትላላችሁ نعم ከፈለጉ ነቢያችን ሰለላሁ ዐለይሂ ወሰለም هو ነብይ ታቃላችሁ ከፍተኛ ማዕረግ ጀነራል ነው ማርሻል ነው ሙታለቃ ነው ሺያለቃ ነው ፕሬዚዳንት ነው በሙሉ በነቢያችን እግር ስር ነው የሚሆኑ ነብይ ማለት ረሱል ማለት ከፍተኛ ደረጃ ነው والله اقول لكم صراحه የዓለም መሪዎች ሙስሊሙም ካፊሩም ሁሉ መሪ የተባለ ጫፍ የሆነ አገር የገዛ በሙሉ የፈለገው ማዕረግ ቢኖር والله የነቢያችን ጥፍር እግር አይሆንም نعم والله اقولها بصراحه የነቢያችን የእግራቸው ጥፍር አይመጡም اذا استنجمر ايها الاخوه والاخوات تأدبوا مع نبيكم صلى الله عليه وسلم أدب يسفل قال كنبي صلى الله عليه وسلم الذي يقول لماذا تزوج النبي صلى الله عليه وسلم ب9 وسائر الناس 4 هذا جاهل مسلم هنا እንደዚህ የሚል በጣም جاهل ነው ነው وبعضهم يقولون هو يعني ነቢያችን ትልቅ ያሉ የ50 አመት የ9 አመት አይሻ አገቡ እንዴት ይሆናል የ50 አመት ሰው እንዴት የ9 አመት ልጅ ያገባል ብሎ ደግሞ ይሄን አይነት እንትን ሱብሃንአላህ العظيم يا اخي መጀመሪያ اقرا ስለዚህ ታሪክ አንብብ ከዛ በኋላ ከፈለክ ኮሜንት ስጥ እሺ طيب يقول سبحانه وتعالى ولا تقف ما ليس لك به علم ان السمع والبصر والفؤاد كل اولئك كان عنه مسؤولا بما جبه ነገር አትናገር የማታውቀው በጀህልነትና አለማወቅ ዝብልህ አትናገር ምክንያቱም ጆሮህ ተጠያቂ ነው ምላስህ ተጠያቂ ነው አይንህ ተጠያቂ ነው በሁሉ ትጠየቃለህ ነገ ሳታውቅ አትናገር አለ አላህ Subhanahu Wa Ta'ala اليهود والنصارى لو قالوا ذلك لا نناقشهم اصلا يهود لمن محمد 9 አገባ 10 አገባ ቢሉ አንከራከራቸው ምክንያቱም ኩፋር ናቸው نا كفر يتبالى ترارا تشكموا سلالو نو لكن مسلم لا نتوقع والله كمسلم ثم هذا المسلم يصدق النبي صلى الله عليه وسلم أنت مسلم نبياتش صلى الله عليه وسلم تلك وحي كسماء أمتطوال بله أمنه تكتل كاتشو بتنش نجر زت أن يقبو أسرع أن يقبو من أقبوه نجر بتنلكو نجر إيام من كاتشو كالله سبحانه وتعالى قرآن أوردو تقبلوا متو صلاة سجدوا قالوا يهلو تلالك نجرش تقبله بزيه تنش نجر لمدنو متساساتو إله الله طيب لا نقول إلا هذا خلل في العقيدة نبياتشن صلى الله عليه وسلم من زت أن يقبو يمي المسلم كان له عقيداؤنا توحيدنا امنته يستكاكل لأنه في خطر بتأم بعد قانتني هالو أولا النبي صلى الله عليه وسلم ليس فردا በመጀመሪያ ማወቅ ያለብን ነቢያችን ሰለላሁ ዐለይሂ ወሰለም አንድ አይደሉም ይሄን ታውቃላችሁ ወንድሞች አንድ አይደሉም ኡማ ናቸው ኡመት መሐመድ በሙሉ በተከሻቸው ተሸክመው ሄዱ ነብይና መሐመድ ሰለላሁ ዐለይሂ ወሰለም ናቸው فلو كانت زوجة واحدة ሚስታቸው አንዲት ብትኖር ሙሽኪላ በጣም ችግር ነበር ይሁሉ ወደኛ የደረሰ ኢልም እንዴት ይደርሳል ወንድሞች እና በጣም መጠንቀቅ አለብን እዚህ ነቢያችን አንድ ቢሆኑ ሚስታቸው አንድ ብትሆን ይሁሉ 11 ሚስቶች ተሸክመው ወደኛ ያደረሱት ኢልም አይደርስም ነበር نعم الا تعرفون ان نصف الدين ግማሽ ዲናችን ከነቢያችን ሚስቶች የመጣ መሆኑን ታውቃላችሁ ወይ እነዚህ 11 ሚስቶች ያሳለፉልን ወይም ያመጡልን አሐዲስ እሱ ነው ዲናችን ማለት جعلهن الله سبحانه وتعالى مدرسة جامعة
የነቢያችን ሚስቶች ዩኒቨርሲቲ ናቸው ትምህርት ቤት ናቸው እውነት شوفوا الحكمه الله ለምን 11 እንደዳራቸው ወይም እንዲያገቡ የፈቀደላቸው ነቢያችን ተራሰው አይደሉም ነቢያችን ኡማ ናቸው ስለዚህ ዩኒቨርሲቲ ናቸው የነቢያችን ሚስቶች ትምህርት ቤት ናቸው ከነሱ የመጣ ዲን ነው አሁን የምንከተለው ያለ ነው والله لو طلب النبي صلى الله عليه وسلم يا جماعه نبياتنا صلى الله عليه وسلم هو افضل الخلق كنبياتنا بلاي حتى الرسل والانبياء جميع الانبياء والرسل كنبياتنا يبلط عند مخلوق يلن الله سبحانه وتعالى بنطيقው ማንን ትወዳለህ ከሁሉ ፍጥረት ከሰማይ ከመሬት ከዓርሽ ከኩርሲ نعم كجبريل كملائكه كሁሉም አብልጦ የሚወደው ነቢያችን ሰለላሁ ዐለይሂ ወሰለም ነው አይደለም وهو ጠባያቸው መልካቸው ስነ ስርዓታቸው ትልቅነታቸው ምንም ወደር የሌላቸው ትልቅ ሰው ናቸው ላኪን ከፈለጉ ማን ነው ልጅህ ዳረኝ ቢል ማን ነው እምቢ የሚለው ወንድሞች የተመረጡ ሴቶች አብካር يعني ድንግል የሆኑ ሊያገቡ ይችላሉ ላኪን ላ የሴት ስሜት አይደለም ያላቸው ሌላ ነገር ነው ያላቸው ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ لو طلب النبي صلى الله عليه وسلم من أجمل فتاة العالم من العرب واليهود وكذا منو لنبياتنا الستم لجميلو عند سوا يغنيم لكن السؤال لم نعم ولم يتزوج يمي غرماچو ነገር ነቢያችን صلى الله عليه وسلم ከነዚህ 11 ሚስቶች ድንግል ልጃገረድ ያገቧት አንዲት ነች አይሻ ነች ለሷን በሕስድና ነው ምናያቸው ሱብሃንአላህ العظيم 11 እንዲያውም 13 ነው ያገቡ ነቢያችን ሁለት ሞቱ ሁለት ተጠለቁ ሲሞቱ ነቢያችን 9 ሚስቶች ተወሄዱ እነዚህ በሙሉ يعني ያገቡ የተፈቱ በእድሜያቸው ትልቅ የሆነ መልክ የሌላቸው በጣም የደሃ ሰዎች የሆኑ ምናምን ስታዩት በጣም ትገረማላችሁ አንዲት ቢክር يعني ወይም ደግሞ አንዲት ድንግል ያገቧት አይሻ ነች بس طيب انظروا الى عائشه ستنا عائشه ነቢያችን ሲያገቧት 53 አመት ነበሩ እሳቸው የ53 አመት ልጅ እሷ ስንት ነበረች 9 አመት የ9 አመት ልጅ ነበረች لكن كانت تحب حبا لكن عائشه 9 አመት ሆና እሳቸው 53 አመት ሆኖ እስካሁን ድረስ በታሪክ ፍቅር እንደሱ አልተገኘም كانت تحبه በጣም ነቢያችንን ትወድ ነበር حتى كان አንዳንድ ጊዜ በቅናት የተነሳ እግሯ ወደ ጉድጓድ ታስገባ ነበር እባብ መጥቶ እንዲነድፋት እንድትሞት ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ሶስት ሚስቶች ስላለው በዛ ጊዜ እና ትቀናለች ለሷ ብቻ እንዲሆኑ ትፈልጋለች እና አንድ ነገር وكانت من غيرتها الشديده تخطئ አንዳንድ ጊዜ ከባድ ስህተት ታደርግ ነበር ከغيره ከቅናት የተነሳ ታውቃላችሁ እናንተ አንድ ቀን እንግዶች መጡና ወደ ነቢያችን ቤት በአይሻ ቤት ማለት ነው አሁን አንዲት ከሚስቶቻቸው አንዲት ያኒ አዘነችላትና ምግብ በሳህን አድርጋ ምግብ ላከች አይሻን ለበርዳት ነው እና ሌላ ሚስት ነች ምግብ ላከችና አይሻ ይሄን እንዲጠቅምሽ ነው ያኒ እንግዶች ስለበዙብሽ ብላ ላከች አይሻ ምን አሰበች ልትወደድ እኮ ነው ምግብ ልካ ነቢያችን እንዲወዱዋት ነው ብላ ያኒ ጣለችው እንትኑ ሳህኑን መታችና ሳህኑ ተሰበረ የነበረው ምግብ እዛ ፈሰሰ ነቢያችን ሰለላሁ ዐለይሂ ወሰለም አሁን እኔና አንተ ብንሆን ምን እንል ነበር الله يخرب بيتك ምናምን ጥፊ ተሰጣታለ ممكن ብዙ ችግር እናመጣለን አይደለም ነቢያችን ግን ምን አሉ እንግዶች እኮ ያዩ ነው ምን አሉ غارت امكم እናታችሁ አይሻ እናታችን ነሽ አይደለም እናታችሁ እኮ ቀናች ማለሽ አፉ በልዋት ይሄን ያደረገችው ይሄን ስተት ያደረገችው እኮ ከቀናት ነው ብሎ በቃ ምግቡን አነሱትና ከዛ በኋላ ያ ልጁ ሳህኑን ይዘው መጣ ሄድና አይሻ ቤት ሄደ ይሄን መሳይ ሳህን አምጣልኝ አመጣለትና በል ለናትህ ይህቺ በዛ በተሰበረች ምትክ ነው ብሎ ላኩላት ማለት ነው እና በጣም ትቀና ነበር بالله عليكم انا اقول لكم بصراحه አሁን ባለነው የፈለገውን ውበት ቢኖረው የፈለገውን ጉብዝና ቢኖረው የ9 አመት ልጅ የሆነችው የዚህን ፍቅር አይነት ለ50 አመት ለ60 አመት ልጅ ትወደዋለች ያን በሌላ አነጋገር አንድ የ55 አመት የ53 አመት የ9 አመት ቢያገባ እንደዚህ አይነት ፍቅር ትወደዋለች ላ እንዴ والله ሌሊት ከተኙ በእግሯ እየፈነዳች ነው እንትን የምታረው
والله تتقلوالش እንዲያውም ያምሳ አባቷ እኮ ነው ምንኩን አጎቷ አያቷ ሊሆን ይችላል እና አትኖሩም ላኪን ነቢያችን ሰለላሁ ይወዷታል የሷ ፍቅር ግን በጣም የጋለ ነበር ነቢያችንን ትወድ ነበር طيب من الذي يرضى بهذا ممن يتكلمون አሁን እስቲ ማን ነው ልንገራችሁ ማን ነው አሁን የ9 አመት ልጅ ላንድ 55 አመት የሆነው የሚሰጥ ብዙ አታገኝም አቡበከር ስዲቅ ግን ስለሚያቃቸው ነቢያችን ሰለላሁ በጣም የተደሰተ ነው ልጃቸው ይሰጥ ማለት ነው ثالثا لماذا لم يسألوا أنفسهم وقالوا هذا نبي من الذي سمح له أن يتزوج بأكثر من 4 يعني هل يعقل أنه صلى الله عليه وسلم يخالف شرع الله نبياتنا صلى الله عليه وسلم أرات مستوش بلاي ማግባት ክልክል መሆኑን እያወቁ የራሳቸው ያደረጉት ህግና አላህ ያደረገው ህግ ነው ይህን ጥሶ 10 11 ሊያገቡ አታስብም እንደ ወንድም ያኒ ነቢያችን ወንጀል ያደርጋሉ ብለህ ታስባለህ እንዴት ወንጀል ያደርጋሉ ራሳቸው የደነገጉት ህግ ሊያፈርሱት ነው ይሄማ በጭንቅላታችን እናስገባ